ሰላም ቤተሰብ እንዴት ናችሁ? እንኳን ወደ ዝጎራችሁ በሰላም መጣችሁ። ሜሮን ነኝ። እንግዲህ ዛሬም እግዚአብሔር ወዶና ፈቅዶ በድጋሚ በአዲስ ቪዲዮ ተገናኘን። ለዛሬ ያመጣሁላችሁ እኔ እጅግ በጣም የምወደው አዘውትሬ የምጠቀመው በተለይ ከቤት ልወጣ ስል ድንገት ጥሪ ሲኖርብኝ ይሄንን ማስክ ነው የምጠቀመው። እናም ፊቴ ፍክት ጽድት ብሎ ፋፍቶ ውጥር ብሎ አምሮበት ነው የሚውለው። አብዛኛውን ጊዜ ለፕሮግራም ወይም ደግሞ የዕለት ሁለት ፊቴ አምሮበት እንዲውል የምጠቀመው ማስክ አንዱ ይሄ ነው። አንዱ ደግሞ ከዚህ ቀደም ከእርጎና ከአረንጓዴ ሻይ የሰራውላችሁ ሁለቱን ነው የምጠቀመው። እናንተም ድንገተኛ ፕሮግራም ቢገጥማችሁ ከቤት መውጣት ቢኖርባችሁ እንዲሁም ደግሞ ቤት ውስጥ ሆናችሁ ፊታችሁ ካስጠላችሁ ወዲያው ምር ያለ ፊት ይዛችሁ ለመዋል ይሄንን ማስክ ተጠቀሙ። አሰራሩን እንደሚከተለው አሳያችኋለሁ። ከዛ በፊት ግን ለቤት አዲስ ሆናችሁ ዝጎራችሁን ሰብስክራይብ ማድረግ እንዳትረሱ። ይሄን ቪዲዮ በላይክ ጀምሩ። ወደ አሰራሩ ገባለሁ። መልካም ቆይታ። ይቅርታ ቤተሰብ የተጠቀምኳቸውን ግብአቶችና የሚሰጡንን ጥቅም እያብራራው ነበር። አጋጣሚ ሆኖ ስልኬ ሪከርድ እያደረገ አልነበረም። ያልገባችሁ ነገር ካለ በኮሜንት ላይ ጠይቁ። የተጠቀምኳቸው ግብአቶች ቀሲል፣ አጃ፣ ኪውከር ይሄ ለሾርባ የምንጠቀመው እርጎ እና ማር ናቸው። ለምትጾሙ ልጆች በእርጎ ቦታ ውሃ ተክታችሁ መስራት ትችላላችሁ። ግን ጾም ካልሆነ ይበልጥ ውጤት ለማግኘት እርጎን ብትጠቀሙ ይመከራል። እናም ውህዱን በደንብ ከቀላቀላችሁ በኋላ በንጹህ ፊት ላይ እንደዚህ ትቀቡትና ለ20 ደቂቃ ፊታችሁ ላይ ደረቅ እስኪል 20 ደቂቃ 25 ደቂቃ እንዳቀባባችሁ። በስሱ ከተቀባችሁ ቶሎ ከደረቀ 15 ደቂቃም ሊበቃችሁ ይችላልና እስኪ ደርቅላችሁ እስከ 20 ደቂቃ ቆይታችሁ ከዛ በኋላ ማሳጅ በማድረግ በቀዝቃዛ ውሃ መታጠብ። የተረፋችሁን ፍሪጅ ውስጥ በማስቀመጥ ለሳምንት ያክል መጠቀም ይቻላል። ይሄንን ማስክ በሳምንት 3 ወይም 4 ብትጠቀሙት
ምርጥ ነው እንዲሁም ደግሞ ልትወጡ ስትሉ ልክ እንዳልኳችሁ ፕሮግራም ካለባችሁ የዕለት ዕለት መቀባት ኦር ደግሞ እንደነገ ፕሮግራም ካለባችሁ እንደዛሬ ማታ ተቀብታችሁ ብታድሩ ፊታችሁ አምሮበት ነው የሚያድረው የዕለት ዕለትም ደግሞ እንደዚሁ የሚያምርና ፍክት ያለ ፊት ይዛችሁ ነው የምትውሉ በተጨማሪም ይህ ማስክ ብዙ አይነት ጥቅም አለው በብጉር ምክንያት የመጣ ጠባሳ ጥቋቁር ነጠብጣብ እንዲሁም ደግሞ ፊታችን ዲስከለሬሽን ካለው በፀሐይ የተቃጠለ ከሆነ ይህ ማስክ በጣም እጅግ በጣም አስፈላጊ ነው ለፊታችን ያው ግን እኔ የመረጥኩት ምንድነው ወዲያው ፊቴ ላይ ለውጥ ስለሚያሳየኝ ሁሌም የምጠቀመው በጣም የኔ ምርጫ የሆነ ማስክ ይሄ ነው ለእናንተም ይጠቅማል ብዬ ስላሰብኩ ነው በድጋሚ ይዤላችሁ የመጣሁት እንጂ ከዚህ ቀደም ትክክለኛ የቀሲል የፊት ማስክ አሰራር በሚል ርዕስ ከፋሻል ክሊንሰር ጀምሮ እስከ ስክራፕ 4 ስቴፕ የያዘ ቪዲዮ ሰርቻለሁ ወደ ቻናሌ መለስ ብላችሁ ማየት ትችላላችሁ እናም ከዛ ውስጥ ይሄንን ማስክ በጣም ስለወደድኩትና ሁሌ ስለምጠቀመው ለውጥ ስላየውበት ለእናንተ በድጋሚ አጋርቻችኋለሁ ሙሉ ስቴፑን ከፈለጋችሁ ግን ቻናሌ ውስጥ ገብታችሁ ትክክለኛ የቀሲል ማስክ አሰራር የሚል አለ እዛው ውስጥ ገብታችሁ ማየት ትችላላችሁ በተረፈ ሁሌም እንደምላችሁ ማንኛውንም ማስክ ከተጠቀማችሁና ከታጠባችሁ በኋላ ለራሳችሁ ለቆዳችሁ የምትጠቀሙትን ሞይስቸራይዘር ሴሪየም የቆዳችሁን አይነት ታይፕ ስኪን ሩቲን መጠቀም እንዳትረሱ ቆዳችሁ መድረቅ የለበትም ለዛሬ ያመጣውላችሁ ይሄንን ይመስላል ዛሬ በሰራሁት ቪዲዮ ላይ ማንኛውም ጥያቄ ካላችሁ በኮሜንት አስቀምጡልኝ እመልሳለሁ እንዲሁም ሌላ እንድሰራላችሁ የምትፈልጉት ካለ ኮሜንት አድርጉልኝ የቻልኩትን ይዤ ለማምጣት ዝግጁ ነኝ እስከመጨረሻው አብራችሁኝ ስለቆያችሁ ከልብ አመሰግናለሁ እናም ሁሌም እንደምላችሁ ቤቴን ሰብስክራይብ ማድረጋችሁን ቼክ አድርጉ ይሄን ቪዲዮ ላይክ ማድረግ እንዳትረሱ ሁሌም ጠቃሚ ቪዲዮ እንዲደርሳችሁ የደወል ምልክቷን በመጫን ቤተሰብ ሁኑ በድጋሚ እግዚአብሔር ፈቅዶ በሌላ ቪዲዮ እስከምንገናኝ ቸር ሰንብቱኝ ቻው